ሰበር ዜና ዛሬ መጋቢት 4 2018 ዓመተ ምህረት በምስራቅ ደንቢያ የአማራ ፋኖ ብሔራዊ ንቅናቄ ህዝባዊ ሰራዊትን አፍኖ ለመምታት የመጣውን የጠላት ኃይል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦርና በጌምድር ክፍለ ጦር በተውጣጡ ብርጌዶች ጠላት በሮቢት ከተማ ተከቦ ሲደቆስ ውሏል። ይህ የከበባ ጦርነት ለ9:20 ጉዳይ ዛሬ ከቀኑ የጀመረው የትንቅንቅ ውጊያ ጀግኖቻችን ጠላትን ገርፈው ከአካባቢው በማጽዳት ልቡ እስኪጠፋ እየሮጠን ቆላ ድባ ከተማ እንዲገባ አድርገውታል። ይህን ተጋድሎ በበላይነት ሲመሩ ከነበሩ የጦር ጠበብትና ፊት አውራሪዎች መካከል የአጼዎቹ ክፍለ ጦር ልዩ ኦፕሬሽን መምሪያ የሆነው አርበኛ መካሻው ገብሬ የሚቀጥለውን ማብራሪያ። ሰላም ጤና ይስጥልኝ። የአጼዎቹ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የአጼዎቹ ክፍለ ጦር ልዩ ኦፕሬሽን መምሪያ መካሻው ገብሬ እንደምን ውለሃል ወንድም አለም? እግዚአብሔር ይመስገን። እንዴት ዋልክ? መልካም። ትንሽ ድምፅህን ጨመር ታደርግልኛለህ? እንግዲህ በትናንትናው ዕለት ጠላት ከጸዳና ከቆላ ድባ ተነስቶ የምስራቅ ደንቢያን ወረራ አድርጓል። በዚህም ትናንትና መታችሁታል። ዛሬ ደግሞ ለ9:20 ጉዳይ ላይ የተጀመረ ጠላት በአካባቢው በተለይ ሮቢት ከተማ የሚባል ቦታ ላይ ጠላት ነበረና ያደረ ጠላት ነበረና ያንን ከባችሁት ተመቷል ጠላትና የነበረው የአውደ ውጊያና ሂደቱ እንዴት ነበር? እስኪ እንደው ባጭሩ አስረዳኝ። እሺ፣ ያው ጠላት ትናንትና በማክሰኝት ወረዳም በቆላ ድባም ለማካበብ ለማሳደድ በጣም በብዛት መጥቶ ነበር እና ያው ዝሮ ዛሬ ሮቢት ከተማ ላይ ያካባነው ነበር። መልካም ተመርጧል። አሁን ላይ ሸኝተናል። ሞትም ቁስለኛም በጣም ጥሩ ነው ተገርፏል። አሁን ቆላ ድባ ገብቷል። ሙሉ ቀጠናዎችን በእኛ ቁጥጥር አድርገናል። መልካም አርበኛ መካሻው ገብሬ፣ አሁን ትናንትና ወሮ ያደረው ጠላት ኃይል ከምስራቅ ደንቢያ በተለይ ሮቢትና አካባቢው ካሉ ከተማዎችና ገጠሮች ሙሉ በሙሉ ጠራርገን አውጥተነዋል እያልከኝ ነው? አዎ። መልካም። ከዚህ ተገርፎ የወጣው ሰራዊት ወዴት ነው የገባው? ወደ ቆላ ድባ። አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የአጼዎቹ ልዩ ኦፕሬሽን መምሪያ አርበኛ መካሻው